ሰላም ሰላም ውድ የኪሊቲ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነኝ። ዛሬ ደግሞ የጥቅል ጎመን በኦቭን በቀላሉ እንዴት አድርጌ እንደምሰራ አሳያችኋለሁ። እስከ መጨረሻው አብራችሁን ሆኑ። ጥቅል ጎመኑን እንደዚህ ነው በሙሉ በቁመቱ እንደዚህ ክብ ክብ እያደረኩኝ ነው የምከትፈው። እዚህ ጋር አንድ የሾርባ ማንኪያ ነጭ ሽንኩርት አድርጌያለሁ። እዛ አንድ ሁለት የሾርባ ማንኪያ ኦሊቭ ኦይል ነው የተጠቀምኩት። ከዛ እዚህ ጋር አንድ የሾርባ ማንኪያ ባርቢኪው ሶስ አደርግበታለሁ በደንብ ቴስቱን እንዲያጣፍጥልኝ። ከዛ አንድ ሻይ ማንኪያ ቲስፑን ብላክ ፔፐር አደርጋለሁ። ከዛ ደግሞ አንድ ቲስፑን ጨው፣ ማንኛውንም ጨው መጠቀም እንችላለን። አንድ ሻይ ማንኪያ አድርጌ ይሄንን አንድ ላይ ሚክስ ማድረግ። አሁን እንደዚህ ፓኑ ላይ እንዳለ ልክ እንደዚህ ማለት ነው አደርገውና ቆንጆ ምሳ ይሆንልናል። በጣም ነው የሚጣፍጠው። እኔ በልቼ ስለተጠቀምኩ ለእናንተ ሼር ላድርግ ብዬ ነው። እዚህ ላይ ይሄንን ሚክስ ያደረግነውን ሶስ እላው ላይ እንደዚህ ቀባውና በ350 ዲግሪ ፋራናይት ለ25 ደቂቃ አበስለዋለሁ። እዚህ ታረገውና ላዩን ኦቨን ውስጥ ከትና አብስዬ ተመልሼ እመጣለሁ። በያላችሁበት ሰላም ሁኑልኝ። ይኸውላችሁ በእንዲህ አይነት መልኩ ቆንጆ አድርጌ አብስዬዋለሁ። ከፈለጋችሁት ነገር ጋር መብላት ትችላላችሁ። እስካሁን ድረስ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ለእናንተ ይሁን ባይ